ሶስት ተጫዋቾች ሚሊዮነር ለመሆን በኤፍቢአይ ይታደናሉ። የእስከዛሬዎቹ ምርጥ ሶስት ታዳኞች ተመርጠው ለአንድ ሰዓት ያህል እስከ አፍንጫቸው በታጠቁ ከደርዘን በላይ የሚሆኑና እጅግ በሰለጠኑ የኤፍቢአይ ኦፊሰሮች ሳይገኙ መቆየት ከቻሉ ብቻ የ1 ሚሊዮን ፓውንድ ሽልማት አሸናፊ ይሆናሉ። እስኪ እናንተም ኮመንት ላይ ማን ሊያሸንፍ እንደሚችል እየገመታችሁ። ተጫዋች 1 ኤታን ፊቱን ከአፈር ጋር ፍጹም እንዲመሳሰል ለማድረግ አለ የተባለ የሆሊውድ ሜካፕ ባለሙያ ቀጥሮ አፈር ነህና እንዲል ቃሉ አፈር መስሎ ኮረብታማ ቦታ ላይ የሚገኝ አንድ አፈር የበዛበት የቁልቁለት ቦታ ላይ ለመደበቂያነት መረጠ። ከዚያም በቁልቁለቱ አቅጣጫ ተኝቶ ራሱን ሙሉ በሙሉ አፈር የመሰለውን ፊቱን ብቻ በማስቀረት በመሬት ውስጥ ተቀበረ። በላዩ ላይ ደረቅ ቅጠሎችና ሳሮች በመነስነስ ከሩቅ ሲታይ ምንም አይነት ጉድለት የማይታይበት ተራ የአፈር ክምር አስመሰለው። ነገር ግን ይህ ስልት አደገኛ ጎን አለው። ኤታን ሰውነቱን በፍጹም ማንቀሳቀስ የለበትም። በረጅሙ ከተነፈሰ እንኳን በላዩ ላይ ያለው አፈር የመሰነጣጠቅ ባህሪ ስላለው ሊያጋልጠው ይችላል። ተጫዋች 2 ራያን የእሱ ስልት ቀላል ነበር። ተራ እቃዎች በቀላሉ አይጠረጠሩም የሚል እምነት ሰንቋል። አንድ ተራ የእንጨት ሳጥን ሰርቶ በቪላው ውጫዊ ግድግዳ አጠገብ አስቀምጠው። ከዚያም በሳጥኑ ውስጥ ገባ። ሳጥኑ በር የለውም። ማንም ከፍ አድርጎ ቢያይ እንኳን የራያንን እግር ማየት አይችልም፣ ምክንያቱም እግሮቹን ወደ ላይ ከፍ በማድረግ ላይ ባለ መደርደሪያ ላይ ሰቅሎታል። ተጫዋች 3 ማርከስ በሐይቁ አቅራቢያ ባለ ረግረጋማ ቦታ ላይ የአትክልት ቁጥቋጦ የሚመስል ተንሳፋፊ መደበቂያ ሰራ። የውሃ ውስጥ ልብስ ለብሶ ወደ ውስጥ ገባ። አነፍናፊ ውሾች ካሉ በሚልም አፍንጫቸውን ለማታለል በላዩ ላይ ልዩ ሽታ ያላቸውን ኬሚካሎች ረጨ። ጨዋታው ተጀመረ። የኤፍቢአይ አዳኞች በከፍተኛ ፍጥነት ፍለጋቸውን ጀመሩ። የአዳኞቹ አለቃ ቡድኑን በመከፋፈል ወደ ሐይቁ ወደ ኮረብታውና ወደ ቪላው አሰማራቸው። የቪላው ቡድን ቤቱን በሙሉ ቁም ሳጥኖችን ከአልጋ ስርና ሰገነቶችን ጭምር ቢፈትሹም ራያንን ሊያገኙት አልቻሉም። ራያን ከአዳኞቹ 2 ሜትር በማይሞላ ርቀት ውስጥ በነጩ ሳጥን ውስጥ ተደብቆ በጭንቀት በላብ ተጠምቋል። የአዳኙ አለቃ በቤት ውስጥ ማንም እንደሌለ ሲረዳ በድሮን የታገዘ ፍለጋ ውጪ ላይ እንዲደረግ አዘዘ። ወደ ኮረብታውም አመሩ። በዚህ ጊዜ በአፈር ውስጥ የተደበቀው ኤታን አጠገብ ደረሱ። የኤታን የእግር ኮቴዎች ወይንም ዱካ አዳኙ ቢያስተውልም ሰው በቁሙ በአፈር ውስጥ ይደበቃል ብሎ ስላልገመተ ኤታንን ሳያስተውለው አለፈ። ሐይቅ ውስጥ የሚገኘው ማርከስ ግን አደጋ ላይ ወደቀ። ምንም እንኳን አዳኞቹ አነፍናፊ ውሾቹን ይዘው ባይመጡ ማርከስ ድምፁን ዝቅ አድርጎ መራገም ጀመረ። ይሄኔ ድምፁ ረጭ ባለ ውሃ ላይ ተሰምቶ የአዳኞቹን ትኩረት ሳበው። አዳኞቹ በድሮን ሲመለከቱ ሁሉም ተክሎች ቢጫ ሲሆኑ የማርከስ መደበቂያ ብቻ አረንጓዴ መሆኑን አስተዋሉ። ወዲያውኑ ውሃ ውስጥ በጀልባ በመግባት ማርከስን ይዘው ከጨዋታው አሰናበቱት። ሰመር ሪል ስቴት ከባለ 1 እስከ ባለ 4 መኝታ ከምትመለከቷቸው ዝርዝር ሁኔታዎች ጋር አቅርቤላችኋለሁ። ለበለጠ መረጃ በ0940 549942 ይደውሉ። ከገና በዓል ቅናሽ ጋር እጠብቃችኋለሁ በማለት ይህን ፕሮግራም ስፖንሰር በማድረግ አቅርቦላችኋል። ጨዋታው ሊጠናቀቅ አሁን የቀሩት 30 ደቂቃዎች ብቻ ናቸው። አዳኞቹ በድጋሜ ቤቱንና ቁጥቋጦዎቹን ቢፈትሹ ምንም ሊያገኙ አልቻሉም። በመጨረሻም ራያን ያለበትን ሳጥን ቢመለከቱም ራያን እግሮቹን ወደ ላይ ሰቅሎ ስለነበር ሳጥኑ ባዶ መስሏቸው ትተውት አለፉ። ጨዋታው ሊጠናቀቅ 4 ደቂቃዎች ሲቀሩት የአዳኞቹ አለቃ በቪላው ግድግዳ አጠገብ ያለውን ነጭ ሳጥን በድጋሚ ለመፈተሽ ወሰነ። በዚህ ጊዜ አዳኞቹ ሳጥኑን ወደ ላይ አንስተው አንድ ኦፊሰር ወደ ውስጥ ሲመለከት የራያንን እግሮች አየ። ራያንም ሁለተኛው ተያዥ ሆነ። አሁን የቀረው በአፈር ውስጥ የተደበቀው ኤታን ብቻ ነው። አዳኞቹ ኮረብታው ላይ በድጋሚ ቢፈልጉም ኤታንን ማግኘት አልቻሉም። የአንድ ሰዓቱ ጊዜም አበቃ። የአዳኙ አለቃ ሽንፈቱን መቀበል ስላልፈለገ የፊልም ቀረጻ ቡድኑ ቦታውን እንዲነግሩት ጠየቀ። ከ10 ደቂቃ በኋላ በካሜራ ሌንስ አማካኝነት ኤታን የተቀበረበትን ቦታ ሲመለከት የአዳኞቹ አለቃ ማመን አቃተው። ሄዶም በመደነቅ ተመለከተው። እናም በመጨረሻ ኤታን የ1 ሚሊዮን ፓውንድ ሽልማቱን በብቸኝነት ጠቅልሎ ወሰደ። በየቀኑ የሚቀርቡትን እነዚህን አጓጊ ታሪኮች እንዳያመልጧችሁ የፕላስ ምልክቷን በመጫን ቤተሰብ ይሁኑ።